ሙሽሪኮች ካፊሮች አምባገነኖች በጀሃነም ብስራት ይመጣላቸው ለሙእሚኖች ደግሞ በጀነት ብስራት ይመጣላቸው ይህንን ትልቅ ኒዕማ የምናገኘው እስልምናችን በጥብቅ አውቀን ስንሰራበት ብቻ ሲሉ ሰምቼ ላለው ነብይ አያዋጣ ይህ የግርግር ያድራ ነው እንጂ ሲሉ ሰምቼ ላለው ነብይ አይብ ነው በእኛ ላይ ነብዩ መሐመድ አለይሂ ሰላቱ ወሰለም ሲሉ ሰምቼ ላለው ነብይ የሚባሉ ነብይ አይደለም ሲሰሩት የነበረው ታውቆ ሊሰራ ግድ ይላል እንጂ ሲሉ ሰምቼ አያዋጣ ዱንያ ላይ ሲማሩ ሰምቼ ሁኛለው ተማሪን ይቀበላል እንዴ ይቀበላል ሰው ልጅ አይቀበልም ይህ ያፌዛል ይቀልዳል ይላል ህይወቴን ሊቀጭብኝ ነው ላይፌን ሊቀጨው ነው እንዴ ይላል በአኺራ ጉዳይ ግን አብሽርኛ አለልህ ጀነት በእኛ እጅ ነች አብሽር ወደ ጀነት እንወረውራለን ጀሃነምንም ውፍ ብለን እናጠፋታለን አብሽር ምናምን ሲባል አልহামዱሊላህ ብሎ ይቀበላል ለምን የዱንያ ሰዓቱን ስለማይጋራው ወደ ዱንያ እሽቅድድም የሚያደርግበትን መንገድ ስለማይቃረንበት ይቺን እሺ ብሎ ይቀበላል አማ ወደ ዱንያ ሲመጣ አትማር ቁጭ በል ቤት አይቀበልም አትነግድ ሱቅን ዘግተው ቤት ቁጭ በል ተወከል አላህ አላህ ይረዝቃል ሲባል አይቀበልም ይላል ይሄ እብድ ነው እንዴ ይላል ወደ ዲን ሲመጣ ግን ገረፍ ገረፍ ነው በቃ ገረፍ ገረፍ ዳበስ ይህ አያዋጣ እስልምናን በትክክል የተረዳን ሰዎች ለሌሎች ሼር ልናደርግ ያልተረዳን ሰዎች ደግሞ እስልምናን ልንረዳው ግድ ይላል ተመልከቱ ነብዩ አለይሂ ሰላቱ ወሰላምን ሰሃቦች ከመቀማመጥ አንለይም ሲሉ አላህ ቁርአን አወረደና ከበላችሁ ከጠጣችሁ ውጡለት ከቤት ነብዩ መሐመድ አለይሂ ሰላቱ ወሰለም እኮ ከቤተሰቡም የተወሰነ ጊዜ ማሳለፍን ያፍራል አላቸው ሰሃቦች እንዲህ ነበሩ ቃኒት አቢድ ዛኪር ቁርአን የሚቀሩ ኸይርን የሚያስፋፉ ሰደቃን የሚሰጡ ጂሃድ የሚወጡ ሐጅ የሚያደርጉ ዑምራ የሚያደርጉ በሁሉም መስክ ላይ ብቃት የነበራቸው ነበሩ ስለዚህ ይህንን ትክክለኛውን ላ ኢላሃ ኢላላህን አውቀን ልናስተላልፍ ግድ ይለናል የተፈጠርንበትም ዓላማ ይህ ስለሆነ وما خلقت الجن والإنس إلا ليعبدون وما خلقت الجن والإنس إلا ليعبدون يسونم ልጅ አጋንንትንም እኮ አልፈጠርኩትም ሌላ ዓላማ የለኝም ይላል አላህ Subhanahu Wa Ta'ala ምንድነው ከተባለ إلا ليعبدون እኔ ሊያመልኩኝ ቢሆን እንጂ አላህ Subhanahu Wa Ta'ala በብቸኛነት የሚያመልክ ሰው የሁለቱም ሀገር የበላይነትን ያገኛል በአላህ ላይ የካዱ ሰዎች ሁለቱም ሀገር ጭንቅ ነው ለዚህ ነው አላህ Subhanahu Wa Ta'ala ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى قال رب لم حشرتني أعمى وقد كنت بصيرا قال كذلك أتتك آياتنا فنسيتها وكذلك اليوم تنسى ومن أعرض عن ذكري فإن له معيشة ضنكا ጭንቅ የሆነች ህይወት አለችለት ይህ ወደደም ጠላም የሚያገኛትም በዱንያ በልጅ በጎሳ በተለያዩ ነገሮች የተከበበ ቢሆንም አይቀሬ ነው አላህ ጭንቅ በጭንቅ ያደርገዋል ቀጥሎም ደግሞ ወነህሹሩሁ የውመል ቂያመቲ አዕማ የቂያማም ቀን ውር አድርገን እንቀሰቀሰዋለን ይላል የሰው ልጅ ነፍሲ 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 በሚልበት ሰዓት ነብዩ አለይሂ ሰላቱ ወሰለም የቂያማ ዕለት ለእናታችን አይሻ የሰው ልጅ ያልተገረዘ ሲሆን ራቁቱን ይቆማል አሏት ነብዩ አለይሂ ሰላቱ ወሰለም እንዴ ወንዱም ሴቱም ማለት እናታችን አይሻ አዎ አሉ ነብዩ አለይሂ ሰላቱ ወሰለም የዛን ቀን ሴቷም ወንድም የምታይበት ሰዓት የላትም ወንዱም ደግሞ ሴቷን የሚመለከትበት ሰዓት የለው ሁሉም ራቁቱን ነው የሚቀሰቀሰው አሉ ነብዩ አለይሂ ሰላቱ ወሰለም